ክብርት ወይዘሮ ሙሉቀን የዞን አመራር፣ ክብርት ወይዘሮ ዘነቡ የዞን አካባቢና ጥበቃ ጽሕፈት ቤት ኃላፊ፣ ክቡር አቶ ደርቦ ባዘዘው የደባርቅ ከተማ ብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ ክቡር አቶ ልዑል መስፍን የደባርቅ ከተማ አስተዳደር ምክትል ከንቲባና ስራና ክህሎት መምሪያ ጽሕፈት ቤት ኃላፊ፣ የተከበራችሁ የከተማ የቀበሌ የቤተሰብና የህብረት አመራሮች እንዲሁም የተከበራችሁ ጠቅላላ የከተማ አስተዳደሩ አባሎቻችን እንኳን ለዛሬው ቀን በመገናኘት አበቃን ማለት እፈልጋለሁ። እንግዲህ የዛሬው አጀንዳችን ዋናው የተገናኘንበት እንደሚታወቀው ብልጽግና ፓርቲ ላለፉት 5 ዓመታት ህዝቡ ይሁንታ ሰጥቶት በተለያየ መንገድ በሁሉም ፐርስፔክቲቮች በኢኮኖሚው፣ በማህበራዊ፣ በፖለቲካው በሁሉም ዘርፎች ትልልቅ ስራዎችን ሲሰራ የቆየ ፓርቲ ነው። ሆኖም ግን አሁንም 5 ዓመት ሞልቷልና ቀጣይ የ5 ዓመት ምርጫ ስለምናደርግ ዛሬ የከተማ አስተዳደራችን ወክለው ለክልል ምክር ቤት እንዲሁም ደግሞ ለፌዴራል ተወካዮች ህዝብ ተወካዮች ምክር ቤት የምንልካቸውን አመራሮች ወይም ወኪሎቻችን ከጠቅላላ የመንግስት ሰራተኛው አባል ጋር የምናስተዋውቅበት እንዲሁም ደግሞ አጠቃላይ ያው ሁሉም ያውቃል ግን ኦፊሻሊ በሆነ መንገድ የፓርቲያችንን ምልክት የምናስተዋውቅበት ዕለት ነውና ይሄን ዕለት እንግዲህ በዋነኝነት ሁላችንም መያዝ ያለብን ዛሬ እንዲህ ስንሰበሰብ ብልጽግና ፓርቲ ላለፉት 5 ዓመታት ቅድም እንዳልኩት ብዙ ስራዎችን ሰርቷል ስንል የተከናወኑት ተግባራት በሙሉ አልጋ ባልጋ ሆኖለት አይደለም። ያመጣናቸው ውጤቶች በሙሉ በደምና በአጥንት መስዋዕትነት ተከፍሎባቸው የመጡ እንደሆነ ሁላችሁ ታውቃላችሁ ያስባል። ያሳለፍናቸው ዓመታት ከአሁን በፊት እንደነበሩ ዓመታት የልማት ተግባር ብቻ ስንፈጽም የነበረበት ዓመት ሳይሆን ፓርቲው ምንም እንኳን በህዝብ ይሁንታ ቢሰጠው የተሰጠውን አደራ ለህዝቡ ለመፈጸም ግን ምቹ ሁኔታ አልነበረው። ምቹ ሁኔታ ባይኖረውም ግን አባላቱ ህዝቡን በመያዝ በአንድ ጎን የጸጥታ ማስከበር ስራውን፣ በሌላ ጎን ደግሞ የህዝብን የልማትና የመልካም አስተዳደር ስራዎችን ተጠቃሚ ለማድረግ እየሰራ የመጣ እንደሆነ ፓርቲ መሆኑ ይታወቃል። በአጠቃላይ ፓርቲያችን የሀሳብና የተግባር ፓርቲ መሆኑ በተግባር ያሳየ ፓርቲ ነው። ይሄንንም ኋላ በሰነዱ የምናያቸው ነገሮች እንዳሉ ቢሆንም በአጠቃላይ ግን ፓርቲያችን ከአሁን በፊት በተለይ እንደኛ እንደ አማራ ህዝብ ጥያቄ ብለን ስናነሳቸው የነበሩ ጥያቄዎችን በአጀንዳነት ይዞ በዋነኝነት እነዚህን ተግባሮች ለማስፈጸም ከአጀንዳነትም አልፎ ወደ ተግባር ገብቶ ብዙ ተግባራት እየተፈጸሙ እንዳለ ይታወቃል። እሙንም ነው። ይሄም አንዱና የመጀመሪያው የአማራ ህዝብ ጥያቄ ነበረው የማንነትና የወሰን ጥያቄ። ከአሁን በፊት ጥያቄውን አይደለም በፓርቲ ደረጃ አጀንዳ አድርጎ ይዞ መጓዝ ቀርቶ ጥያቄውን ለማንሳትም የምንቸገርበት የነበሩ ወቅቶችን አሳልፈናል። ሆኖም ግን ፓርቲያችን ወደ ህብረ ብሔራዊ አንድነት ፓርቲ ከመጣ በኋላ በዋነኝነት ከአማራ ህዝብ ጥያቄዎች አንዱ የነበረውን ይሄን ይዞ ወደ ተግባርም ገብቶ ከህዝቡ ጋር ከጀግናው መከላከያ ሰራዊታችን ጋር ከጥምር ኃይላችን ጋር በመቀናጀት ይብዛ ይነስም ለዘመናት የነበረው ጥያቄ አካባቢዎች አሁን ባለበት ደረጃ እንዲደርስ ያደረገ ፓርቲ መሆኑ ሁላችንም ልንይዘውና ልንገነዘበው ይገባል። ይሄ ካለፉት ዓመታት ከሰራናቸው ዋና ተግባሮቻችን አንዱ ነው። እሱ ብቻ አይደለም። እንደሚታወቀው የሁል ጊዜ ጥያቄያችን የነበረው የባህር በር ጉዳይ ነበር። ይሄ የባህር በር ጉዳይ ይሄ ጥያቄ ቅድም እንዳልኩት አይነኬ የነበረን ጥያቄ ፓርቲያችን እንዳልኳችሁ የሀሳብና የተግባር ፓርቲ እንደመሆኑ መጠን እሱ ብቻ አይደለም፣ ሀገርን የሚያስቀድም ፓርቲ እንደመሆኑ መጠን ይሄንን አጀንዳ እንደ አጀንዳ ቀስቅሶ ኦልሬዲ አሁን ይብዛ ይነስም አጀንዳው የዓለም አጀንዳ እንዲሆን ያደረገ ፓርቲ መሆኑን ሁላችሁም ታውቁት ነው። እሱ ብቻ አይደለም፣ ከህዳሴ ግድብ ጋር የነበረውን አጠቃላይ ሂደትን ኦልሬዲ ያ ተግባር ሁላችን የተሳተፍንበትና
ሀገራችንን አንድ እርምጃ ወደፊት ያራምዳል ብለን አስበን የነበረ ትልቅ ፕሮጀክት በመሀል ላይ በነበረው አጠቃላይ የማኔጅመንት ሲስተም ፌል ካደረገበት አንስቶ እንደገና ፓርቲያችን በአዲስ እንቅስቃሴ ይሄንን ህዳሴ ግድብ አጠናቆ ይብዛ ቢነስም እኛ በዓለም አደባባይ ደረታችን ቀና አድርገን እንድንናገር እሱ ብቻ አይደለም የመከራከርና የመሰማት አቅማችን እንዲያድግ እያደረገ ያለ ፓርቲ መሆኑ ይታወቃል። እሱ ብቻ አይደለም፣ በዋነኝነት ትልቁ ዲሞክራሲ ኤክሰርሳይዝ በማድረግ በኩልም ይብዛ ቢነስም ከሀገር ውጭ ሆነው ስለ ሀገራቸው የተለያዩ አጀንዳዎችን ይዘው ይከራከሩ የነበሩ ሀሳብ ያነሱ የነበሩትን በሩን ክፍት በማድረግ ሙሉ በሙሉ ሀገራቸው ላይ ሆነው ያላቸውን ሀሳብ እንዲያራምዱ እያደረገ ያለ ፓርቲ መሆኑ ሁላችን ልናውቀውና የምንረዳው ነው ብዬ አስባለሁ። ከዛ በተረፈ ዲቴል ያለውን ኋላ የሚቀርብ ሆኖ በአጠቃላይ ግን ይሄ ምርጫ ዛሬ ትውውቅ ስናደርግ ኦልሬዲ የቅድመ ምርጫው ዋናው ተግባር የሆነው ምዝገባ አጠናቀን ነው ዛሬ እየተገናኘን ያለ ነው። በዚህ ምዝገባ ላይ እንግዲህ የእናንተ የነበረውን ፓርቲሲፔሽን ኦልሬዲ በተቋምም በህብረትም በቤተሰብም ታያላችሁ ብዬ አስባለሁ። ሆኖም ግን የእኛ ግምገማ ከላይ እስከታች ባለው አደረጃጀት የራሱ የሆነ አቅም ተጠቅሞ ምርጫችን ሌሎች አካባቢ 45 ቀን የተሰጣቸው እኛ ግን በ5-6 ቀን ውስጥ ውጤታማ የሆነ ምዝገባ እንድንመዘግብ ያደረገ አደረጃጀት ነው ብዬ ማስበውና አንዴ ምርጫችን በአግባቡ ባለችን አጭር ቀን ውስጥ ትኩረት ሰጥቶ በመስራት ውጤታማ ስለሆነ ለከተማ አስተዳደሩም በዚህ ለተሳተፉ አካላትም አንዴ ሞራል ስጡልን። ይሄን ካልኩ እንግዲህ ምዝገባ ፕሮሰስ ነው፣ ሂደት ነው። እንግዲህ እኛ እንደ ብልጽግና ፓርቲ አመራርም ሆነ አባሎች በዚህ ምርጫ ላይ 2 ተልእኮች ይዘን ነው የምንሄደው። የመጀመሪያው ተልእኳችን ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ እንዲጠናቀቅ እንደ ተመራጭ ፓርቲም እንደ መንግስትም እኛ የምንሰራው ስራ አለ። ይህንንም እየሰራን እንገኛለን። በሁለተኛው በኩል ደግሞ ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲ ከሆነ በኋላ ምርጫው አሸናፊ መሆን ደግሞ ሁለተኛው ተልእኳችን ነው ማለት ነው። ስለዚህ ብልጽግና ፓርቲ እንዳልኳችሁ በጣም ሰፋፊ እቅዶችን አቅዶ ወደ ተግባር እየገባ ያለ ፓርቲ መሆኑ ይታወቃል። ለዚህ እንደ ፓርቲ ብዙ ተግባራትን ፈጽመናል ብንልም ማህበረሰባችን የሚፈልገውን የልማትና የመልካም አስተዳደር ተጠቃሚ በማድረግ በኩል ግን አሁንም በጣም ብዙ ይቀረኛል ብሎ ያምናል ፓርቲያችን። ስለዚህ ላለፉት 5 ዓመታት ያከናወናቸው ተግባራት እንዳሉ ሆነው ቀጣይ ህብረተሰቡ አሁንም የሚፈልጋቸው በጣም ብዙ የልማት ጥያቄዎች፣ የመልካም አስተዳደር ጥያቄዎች ያሉበት ስለሆነ ይህንን ጥያቄ ለመፍታት አንዱና የመጀመሪያው ጉዳይ ፓርቲውን ቀጣይ የ5 ዓመት ላለው ጊዜ ፓርቲውን በመምረጥ ፓርቲው አሸናፊ እንዲሆን በማድረግ የተጀመሩ የልማት ተግባራት፣ የተጀመሩ የመልካም አስተዳደር ተግባራት፣ የተጀመሩ አጠቃላይ ሀገራዊ አጀንዳዎች ጫፍ ላይ እንዲደርሱ ሁሉም ነገር ጊዜ ያስፈልጓልና ይሄን ጊዜ ለማግኘት እኛ ዛሬ እዚህ ቤት ያለነው ኢሊቶች ማለትም አመራር አለን፣ የቤተሰብም የህብረት አመራሩና አባሎች አለን። ይሄንን ሀገራዊ ፋይዳ በመረዳት ፓርቲያችን ይሄንን ጊዜ አግኝቶ ይሄን እድል አግኝቶ የተጀመረውን አጠቃላይ ቅድም ያልኳቸውን ልማቶች ተፈጻሚ ለማድረግና ህዝቡ ተጠቃሚ ለማድረግ እኛ የበኩላችንን መወጣት ይኖርብናል። ቀጣይ እንግዲህ ይህንን ምዝገባ ከጨረስን በኋላ የሚሆነው በዚች 2 ሳምንትና 3 ሳምንት ውስጥ ሁላችንም ባለን